ሰላም ጤና ይስጥልኝ የአማሪክ ቴክ አካዳሚ ቤተሰቦች እንኳን ወደ ክፍል 2 ቪዲዮ በሰላም መጣችሁ። ባለፈው በክፍል 1 ቪዲዮአችን የቻትጂፒቲን አካውንት እንዴት በቀላሉ መክፈት እንደምንችል አይተናል። በዛሬው ቪዲዮአችን ደግሞ ቻትጂፒቲን እንዴት በትክክል መጠቀም እንደምንችል በተግባር እንማራለን። በተጨማሪም ምርጥ ፕሮሞቶችን ወይም ትዕዛዝ እንዴት እንደሚጻፍ እንዲሁም ቴክኖሎጂውን ለትምህርት ለዩቲዩብ ስራና ለተለያዩ ቢዝነሶች እንዴት ትልቅ ረዳት ወይም ትልቅ አጋዥ እንደሚሆን ደረጃ በደረጃ እናያለን። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ትምህርቱ እንለፍ። እሺ አሁን ቻትጂፒቲ ሲከፍት የምናያቸውን ነገሮችን ነው የምንመለከተው ማለት ነው። በመጀመሪያ ልክ የቻትጂፒቲ ኢንተርፌሳችን ስንከፍት ልክ እንደዚህ አይነት ኢንተርፌስ እናያለን መጀመሪያ ላይ ማለት ነው። ልክ እዚህ ጋር ስንመጡ መጀመሪያ ላይ የምታገኙት ኒው ቻት የምትለዋል ኒው ቻት እና አዲስ ነገር ማውራት ኮሙኒኬት ማድረግ ስንፈልግ ምንገባበት ክፍል ነው ማለት ነው። አዳዲስ ርዕሶች ሲኖሩን ከዛኝ በፊት ኮሙኒኬት ካደረግነው ነገር የተለየ ነገር ሲኖረን ያንን ነገር ኮሙኒኬት ለማድረግ ኒው ቻት እንጠቀማለን። ያው አስ ሪኮመንዴሽን በአንድ ኒው ቻት ውስጥ ተመሳሳይ ኮንተንት ብታወሩ የተሻለ ነው። አሁን እዚህ ጋር እኔ ከዚህ በፊት ሳወራቸው የነበሩ ኮንሰፕቶች አሉ። ሁሉም ያንዳንዱ ፔጅ ላይ ምን እንዳለ ሌስ ኮንሰፕቱን አውቀዋለሁ። ሌላ ጊዜ ሪፈር ማድረግ ስፈልግ ወደኋላ ለመምጣት ማለት ያንን የምናደርግበት ኒው ቻት እናል ጀስት ሃይ ብለን ብንጽፍ የሚመልስልን ምላሽ አለ። አዲስ ምላሻችንም ጀስት ላይክ ይሄ ፍሬንድሊ የሆነ ኮሙኒኬሽን ብናደርግ የተሻለ ነው ማለት ነው ከቻትጂፒቲ ጋር። ምክንያቱም ፍሬንድሊ የሆነ ምላሽ ነው የሚሰጠን፣ ኮምፕሊኬትድ አያደርግብንም ማለት ነው። በኋላ ላይ ስለ ፕሮሞሽንስ እንዴት ነው መጻፍ ያለብን ትዕዛዝ መስጠት የሚለውን ስናወራ እናያለን ማለት ነው። ዝም ብለን ስለ ቻትጂፒቲ ኤክስፕሌን አድርግልን ብለን ስፔሊንግም ጣጣ የለበትም በስነ ስርዓት አንደርስቱድ ማድረግ እንችላለን ማለት ነው። በዚህ መልኩ መረዳት እንችላለን። ዲፕ የሆኑ ቀለል ያሉ እንግሊዘኛዎችን ይሰጠናል። ሁለተኛ እዚህ ጋር ሂስትሪ አለ፣ ሪሰንት የሚለው ፓርት አለ። ሪሰንት የሚለው ያው ከዚህ በፊት ያብራራናቸው ከዚህ በፊት ኮሙኒኬት ያደረግናቸው ቻቶችን የሚቀመጡበት ነው። ያንዳንዱ ነገር የምንፈልገውን አይነት ጥያቄዎችን ከዚህ በፊት ስንጠይቃቸው የነበሩ ነገሮች ይቀመጣሉ። የምንፈልግበት ሰዓት ላይ ሄደን ያንን ነገር መመልከት እንችላለን ማለት ነው። ሌላኛው እዚህ ጋር ሜሴጅ ቦክስ አለ። ይሄኛው ደግሞ ሜሴጅ የምንፈልገውን ነገር ኮሙኒኬት ለማድረግ ምንጽፍበት ቦክስ ነው። ሜሴጅ ሲያስፈልገን የምንጽፍበት ቦክስ ነው። በዚህ በኩል ደግሞ ቮይስ ቦክስ አለ። ያ መጻፍ ካልፈለግን በቮይስ ኮሙኒኬት ለማድረግ የምንጠቀምበት ትናለን። እዚህ ጋር አታች ፋይል አለን። የተለያዩ ፎቶዎችን አታች ማድረግ ስንፈልግ ፋይል ዶክመንቶችን አታች፣ ለምሳሌ የሆነ ፈተና ቢኖርብን መጽሐፍ ቻፕተር 3 ፋይል አብራራልን ለምሳሌ ዝም ብለን እንደ ኤግዛምፕል ልውሰድላችሁና ማየት እንችላለን ማለት ነው። አንድ ፋይል ወስደን ስለዛ ለምሳሌ ኢኮኖሜትሪክስ ውስጥ ቻፕተር 4 እና ቻፕተር 3 አብራራልን ብዬ ብሰጠው explain የተለየ ኤክስፕላኔሽን አይፈልግም። በቃ ኤክስፕሌን አድርግልኝ በደንብ ይሄን መጽሐፍ ብዬ የተሰጠ መጽሐፍ ምናልባት ኮምፕሊኬት ሊሆን ይችላል፣ ግን ፎር ኤግዛም ብቻ ስላልኩት ለኤግዛም የሚያስፈልጉ ፖይንቶችን ብቻ እያወጣልን ፋይል አታች ስላደረግን የሚሰጥበት ወይ አለ ማለት ነው።
ሉክ ሜን ፖይንቶችን ነው እዚህ ጋር የሚያስፈልጉን ለፈተና የሚያስፈልጉንን ነጥቦችን ዲፕሌይ የሚያስቀምጥበት ወይ አለ ማለት ነው። ሌላኛው እዚህ ጋር ለምሳሌ ፕሮጀክት አለ። ፕሮጀክትን ሞስት ኦፍ ታይም የምንጠቀመው ሂውጅ የሆነ ኤክስፕላኔሽን ስንፈልግ ወይም ሰፋ ያለ ማብራሪያ ስንፈልግ የፕሮጀክትን እንመልከት። ፕሮጀክትን ለብቻ እንዴት እንደምንጠቀም በቀጣይ ቪዲዮ እንመለከታለን። የተለያዩ የሪሰርች ስራዎች ሲሰጡን ከተለያዩ መጽሐፎች ላይ እያጣቀሰ በሰፊው እንዲያብራራን ስፈልግ የፕሮጀክትን መጠቀም ይቻላል። ከቻት ይልቅ ፕሮጀክት ደግሞ ሰፋ ያለ ኤክስፕላኔሽኖችን እናገኝበታለን። እዚህ ጋር ደግሞ ኮድ ቦክስ አለ። ይሄ ደግሞ ለፕሮግራሚንግ ተማሪዎች የተለያዩ የሲ ፕላስ ፕላስ ፕሮግራሚንግ ኮዶችን እንዴት መጻፍ እንዳለበት ኢቨን የሆነ ታይትል ሰጥተነው የምንፈልገውን ፕሮጀክት በሰፋ አድርጎ የምንፈልገውን ነገር ይሰጥልናል ማለት በዚህ ኮድ ቦክስ ላይ ይጠቅማል። እሱ ነው ለብቻ የምናይበት እንትን አለ ማለት ነው። ሌሎችም ኢሜጆችን ጀነሬት የምናደርግበት ፎርማት አለ። ዲፕ ሰርች ደግሞ ያው ልክ እንደ ኒው ቻት ሆኖ ግን ሰፋ ይላል። ከፕሮጀክት ደግሞ እንትኑ ይሄ ምንድነው ሳይዙ የሚሰጠን ኤክስፕላኔሽን ከፕሮጀክት አነስ ብሎ ግን ከቻት ሰፋ ያለ ኤክስፕላኔሽን ዲፕ የሆነ ሰርች የምፈልግበት ሲሆን ይሄን ዲፕ ሰርች ፎርማትን ተጠቅመን ቅድም ከሰጠነው ካገኘነው ቻት ጂፒቲ ለምሳሌ ቅድም ቻት ጂፒቲ ብለን ካገኘነው ኤክስፕላኔሽን በዚህኛው እንትን ሲሆን ደግሞ በጣም ዲፕ የሆነ ሰፋ ያለ ኤክስፕላኔሽን ነው የምናየው። ኢቨን ሎድ ለማድረግ ረጅም ጊዜ ሁላ ሊወስድ ይችላል ማለት ጀነሬት እያደረገ ሀሳቦችን የሚሰልኩበት በኩል ጊዜ ሊወስድ ይችላል ማለት ነው። ይሄ ነው እንትናችን። እችኛዋ ወደዛ ይሄኛው እንትኑ ከሸፈንብን መክፈትና ለመዝጋት እንጠቀመዋለን። ይሄ ነው የፊት ለፊት ፓርታችን የሚሆነው ማለት ነው። ሌላኛው በቻት ጂፒቲ ላይ የምንመለከተው ነገር እዚህ ቻት ላይ እና how to write the better የሆነ ፕሮሞት እንዴት ነው መጻፍ የምንችለው ወይም ፕሮምፕት እንዴት ነው መጻፍ ፕሮምፕት ነው ላይክ ትዕዛዝ ነው ዲስ ኮሙኒኬት ስናደርግ በምን አይነት መልኩ ኮሙኒኬት እናደርግ። ለምሳሌ ጥሩ የሆኑ ኮሙኒኬሽን ዌዮች አሉ፣ መጥፎ የሆኑ ኮሙኒኬሽን ዌዮች አሉ። ለምሳሌ ስለ ማርኬቲንግ አስተምረኝ ብለን ከምንጠይቅ ይልቅ ማርኬቲንግ ስፔሲፋይ ማድረግ በቃ ነገሮችን ማለት ነው። ማርኬቲንግ ምንድን ነው ስፔሲፋይ ስናደርገው ለአንደኛ ዓመት የዩኒቨርሲቲ ተማሪ ስለ ማርኬቲንግ በቀላሉ አስረዳኝ። ስፔሲፋይ እናደርገዋለን። ዲስ ማርኬቲንግ ብለን ማርኬቲንግን አስተምረን ካል ጀነራላይዝ አድርጎ የሚያስቀምጥል ግን ስፔሲፋይስ ባደረገን ቁጥር እኛ የምንፈልጋትን ስፔሲፋይ የሆነች አንሰር ነው የምናገኘው። ምንሰጠው ትዕዛዝ ሁሌም ክሊር መሆን አለበት ማለት ግልጽ የሆነ ትዕዛዝ ነው መስጠት ያለብን ማለት ነው። ለምሳሌ ቲች አባውት ማርኬቲንግ ብለን ስንጽፍ ዲስ ከማለት ከቶታል የሆነ ነገር ነው የሚያስቀምጥልን። ግን ምን ብለን ለምሳሌ what is marketing ስፔሲፋይ ስናደርገው ደግሞ what is as first እንደ ዩኒቨርሲቲ እንደ መጀመሪያ ዓመት ዩኒቨርሲቲ ተማሪ ማርኬቲንግ ምንድን ነው ብንል ያ ተማሪ ሊረዳው በሚችላቸው ፖይንቶችን የሚሰጠው ፕሮሞታችንን ሁሌም ክሊር ማድረግ አለብን ኤንድ ስፔሲፋይ መሆን አለበት ማለት ነው። በደንብ ስፔሲፋይ እና ደግሞ ከታች እዚህ ጋር ኢፍ ዩ ዋንት ምናምን የሚሉ ነገሮች አሉ። እነዚህ ነገሮችን ሁሌም በደንብ ምክንያቱም እኛ ሊያስፈልጉን የሚችሉ መረጃዎችን በውስጡ ይይዛሉ ማለት ነው። ብዙ ጊዜ ግልጽ እና
ቀጥተኛ መሆን አለበት ማለት ነው እንትናችንን ስንሰጥ ማለት ነው። ሶ ይሄን ነው ቻትጂፒቲ ፕሮምፕታችንን መጠቀም የምንጠቀምበት መንገድ ማለት ነው። ሶ የተለያዩ ተማሪዎች የተለያዩ ኮምፒውተር ሳይንስ ተማሪዎች ማኔጅመንት ተማሪዎች ቻትጂፒቲ ቢጠቀሙ አድቫይዝ አደርጋቸዋለሁ። ሶ ብዙ ጊዜ እንደ ዩኒቨርሲቲ ተማሪ መምህራን ቀጥታ ትምህርቱን አያስተምሩም፣ ሪፈር ብቻ አድርገውልን የሚልፉ ግን ዲፕ የሆነ ኤክስፕላኔሽን ከቻትጂፒቲ ማግኘት ይችላል። አሳይመንቶችን ኢቭን ስንሰራ ሪሰርች አይዲያዎችን ስንሰራ ስናገኝ በደንብ ኮሚኒኬት ማድረግ ይኖርብናል ማለት ነው። ሳመራይዝ በምናደርግበት ጊዜ ለተማሪዎች በተለይ ኤግዛማችንን በተለይ ለኤግዛም ለመዘጋጀት ቅድም ስናደርግ ፋይል አታች አድርገን በቃ ለነገ ፈተና አለ ከተባለ ቶሎ ብሎ ሳመራይዝ አድርጎልን እንዲሰጠን ማድረግ እንችላለን። የተለያዩ ዩቲዩበሮች ደግሞ የስክሪፕቶችን በቀላሉ ማግኘት ይችላሉ። የቻትጂፒቲ ስክሪፕት ዩቲዩብ ስክሪፕት ለምሳሌ ዩቲዩብ ስክሪፕት ራይት ጻፍልኝ ራይት ዩቲዩብ ስክሪፕት ብለን ስፔሊንግ ማተር አያደርግም፣ ዲስ አንደርስታንድ ያደርገዋል ብለናል። ሶ ዲፕ የሆነ ስክሪፕት ይጽፍልናል ማለት ኢንትሮዳክሽኑን ሜን ፓርቱን እያንዳንዷን ለዩቲዩብ በአማርኛ ከፈለገን ኢን አምሃሪክ ብለን የምናስቀምጥ በአማርኛ እንትን ይልናል ነው ኤክስፕሌን ያደርግልናል ማለት ነው። የተለያዩ ቢዝነስ ለንግድ ስራዎች ምናምን ደግሞ በቀላሉ እንዴት ቢዝነሳቸውን ማቀላጠፍ እንዳለባቸው እንዴት ማርኬቲንግ ስትራቴጂያቸውን መወያየት ይችላል። የሆነ ፕሮፌሽናል የሆነን ሰው ሄዶ ከማወያየት ይልቅ ቻትጂፒቲ ጋር በደንብ ብንነጋገር የተሻለ ነገሮችን እናገኝበታለን ማለት ነው። ሌላኛው ብዙውን ጊዜ ሰዎች ሊሰራቸው ይችላሉ ተብሎ የሚታሰብ አንድ ስህተት አለ። ቻትጂፒቲን በተለይ ስንጠቀም 4 ዋና የሚሰሯቸው ሰዎች ስህተቶች አሉ። የመጀመሪያው የግል መረጃን ለቻትጂፒቲ ማቅረብ። ይሄ በቻትጂፒቲ በተለይም በኤአይ ጀነሬትድ ኮንሰፕት በማንኛውም ቻትጂፒቲ ላይ ብቻ በማንኛውም ኤአይ ጀነሬትድ የሆኑ ፕላትፎርሞች ላይ የግል ጉዳዮችን ማስገባት የለብንም። በዋነኝነት ምክንያት የሚሆነው እኛ የሰጠነውን መረጃ ሌላ ሰው በሚጠይቅበት ጊዜ እኛ የምንሰጠውን የግል ጉዳይ ለዛ ሰው ሊያጋራው ይችላል ማለት ነው። በዛ ምክንያት የግል መረጃዎችን ላይክ የባንክ መረጃዎቻችንን ከቻትጂፒቲ ማቅረብ የለብንም። የግል ፓስወርዳችንን ማቅረብ የለብንም ማለት ቻትጂፒቲ ላይ ማስቀመጥ የለብንም ማለት ነው። ሁለተኛው ትልቅ ስህተት የሚሆነው በተለይ ፕሮምፕታችንን በምንጽፍበት ጊዜ ወይንም ከቻትጂፒቲ ጋር ኮሚኒኬት በምናደርግበት ጊዜ ከምንሰራቸው ስህተቶች ውስጥ የምንሰጣቸው ትዕዛዞችን አጭር ማድረግ። በጣም አጭር በሆነ ቁጥር ወይንም በጣም ግልጽ ያልሆነ ኦርደር ወይንም ትዕዛዝ በምንጠይቀው ጊዜ አይሆንም፣ ግልጽ ያልሆነ ምላሽ ነው የሚሰጠን ማለት። ስለዚህ በተቻለ መጠን የምንጠይቀው ጥያቄ በጣም ክሊር ማድረግ ይኖርብናል። የምንፈልገውን ነገር በግልጽ መጠየቅ ከተቻለ የምናብራራውን ነገር የምንፈልገውን ነገር በግልጽ ማብራራት። በጣም ባጠረ ቁጥር የሚሰጠን ምላሽ በጣም ውስን የሆነ ምላሽ ነው የሚሰጠን ማለት ነው። ሌላኛው ኤአይ የሚሰጠው መረጃ ሁሌም ትክክል ሊሆን አይችልም። ስለዚህ ማለትም ለእኛ የምንፈልገው ምላሽ እኛ በምንፈልግበት ወይ ላይ መልስልን ይችላል ማለት ነው። ምክንያቱም የተለያዩ ዳይሜንሽኖች አሉ። እኛ የምንፈልግበት ምላሽ እና ሌላኛው አካል የሚፈልግበት ምላሽ። ምን ማድረግ አለብን? ትክክለኝነቱን በተለይም ይሄ ነገር ለተማሪዎች ነው። በተለይ አሳይመንቶችን በምንሰራበት ጊዜ ዝም ብለን ሰሌክት አድርገን ኮፒ ማድረግ የለብንም ማለት ነው። የሰጠን ምላሽ በዛ ሰዓት እኛ ከምንማረው ትምህርት ጋር ምን ያህል ሪሌትድ ያደርጋል የሚለውን ስለ ተማሪዎች ብቻ በምንሰራው ቪዲዮ ላይ እናያለን። ምን ያህል ሪሌት ያደርጋል የሚለውን በደንብ መረዳት ማወቅ አለብን። ዝም ብለን ኮፒ ካደረግን እኛ በዛ ሰዓት ከምንረዳው አንደርስታንዲንግ ያለፈ ኤክስፕላኔሽን በዛ ሰዓት መምህራን ይሄን ነገር እሱ ሊያገኝ አይችልም ብሎ ሊያስቡ ስለሚችሉ
ከዛ አንፃር የሚሰጠንን ምላሽ በደንብ መረዳትና ትክክለኝነቱን በደንብ ማወቅ ይኖርብናል ማለት ነው። እሺ የዛሬው ቪዲዮ ይህንን ይመስል ነበር። ዛሬ ቻትጂፒቲ ለትምህርት፣ ለዩቲዩብ እና ለቢዝነስ እንዴት በተግባር መጠቀም እንደምንችል አይተናል። ቪዲዮ ከተወደዳችሁት ላይክ ያድርጉ፣ ለሌሎችም እንዲደርስ ሼር አድርጉት። ለዚህ ቻናል አዲስ ከሆናችሁ የደውሉን ምልክት በመንካት ሰብስክራይብ በማድረግ ከዚህ በኋላ የምንለቃቸውን ቪዲዮዎች በቀላሉ እንዲደርሱ ያድርጉ። በሚቀጥለው በክፍል 3 ስለ ቻትጂፒቲ በተጨማሪ ኢሜጅ እንዴት ጀነሬት ማድረግ እንደምንችል እና ፋይልን አታች እያደረገ እንዴት አናላይዝ እንደምናደርግ እና ተጨማሪ አድቫንስድ የሆኑ ፊቸሮችን በጥልቀት የምናይ ይሆናል። እስከዚያው ድረስ በሌላ ቪዲዮ እስክንገናኝ ሰላም ቆዩልን። ቻው።